ሰላም ሰላም ፋሚሊያን፣ ዛሬ በአዲስ ቪዲዮ መጥተናል። ቪዲዮ ምንድነው? ዶላር እንዴት እንደምንገዛለን የሚለውን ፉል ኮርስ ከሀ እስከ ፐ የምናይ ይሆናል። ሰብስክራይብ ያላደረጋችሁ ቤተሰብ ሁኑ። ቤተሰቦች ደግሞ ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። እሺ፣ መጀመሪያ እንደሚታወቀው ፒቱፒ ተዘግቷል። ለምን ተዘጋ? ፒቱፒ የተዘጋበት አማካኝነት ባይናንስ እና ባይቢት ላይ ዶላር ዋጋ በጣም እየሻረ ነው፣ ማለትም በጣም ከፍ ያለ ነው። ይህ ማለት የብር ዋጋ እየቀነሰ ነው። ስለዚህ ይሄን ለመሻር ወይም ለመቀነስ ምን ያደረጉ? ዶላር ከ160 በታች መሸጥ አይቻልም ተባለ። ከ160 በታች እንግዲህ አሁን 180 ገብቷል። እንግዲህ ከ160 በታች 20 ብር ከአንድ ዶላር 20 ብር ነው የቀነሰ። ሶ ምን ያደረጉ? እነዛኞቹ ወይም ዶላር ሴለሮቹ፣ አቅራቢ ሳፕላየሮቹ በዚህ ዋጋ አርክሰን አንሸጥም አሉ። አርክሰን አንሸጥም አሉ። በዚህ ምክንያት ፒቱፒ ተዘጋ ማለት ነው። ቢያንስ 160 የሚሸጥ አልተገኘም። ስለዚህ እነሱን ለማስተማር በሚል እሳቤ መሰለኝ የተዘጋ። ይህም ሆነ እንግዲህ አዲስ ፒቱፒ መገበያያ አፕሊኬሽን መጥቶልናል። እሱን መጀመሪያ ማለት ነው መጀመሪያ ወደ ፕሌይ ስቶር አፕሊኬሽናችን እንገባለን። ከዛ ሰርች ባሩ ላይ በካፒታል ሌተር MEXC ብለን እንጽፋለን፣ ምስሉ ላይ እንደሚታያችሁ። ከዛ በኋላ ቀስቶ የሚጠቅሙበት ቦታ ላይ ኢንስታል እናደርጋለን። ከዛ ዳውንሎድ አድርጎ እስኪጨርስ እንጠብቃለን። ከዛ አሁን ዳውንሎድ ሆኖልናል። ኦፕን ብለን እንከፍተዋለን። ከዛ ፐርሚሽኖች ያመጣልናል። እነሱን ፐርሚሽኖች አሉ እንለዋለን፣ እንፈቅድለታለን። ከዛ በኋላ ጫፍ ላይ የሚታያችሁ ቀስቶ የሚያሳያችሁ ፕሮፋይል ትነካላችሁ። ከዛ ሳይን አፕ ትላላችሁ። ከዛ እንደዚህ ያስመረጣችኋል። እናንተ የምትፈልጉትን አካውንት በጎግል አካውንታችሁ ሳይን ታደርጋላችሁ ማለት ነው። ከዛ በኋላ ጨረሳችሁ፣ ሳይን አፕ አድርጋችኋል ማለት ነው። ድጋሚ ፕሮፋይልን ተነካና ቬሪፋይ የምትለው ቀይ ከሆነች ቬሪፋይ አድርጉ፣ አላረጋችሁም ማለት ነው። ቬሪፋይ ለማድረግ እንነካታለን። ከዛ ሁለተኛ ላይ የሚገኘው ከስር KYC ቬሪፊኬሽን ሪኳየርመንት ቢሆን አንዴ እንነካዋለን። ከዛ ስታርት ቬሪፊኬሽን ቢሆን እንነካለን። ከዛ አይዲ ካርድ አለ፣ ፓስፖርት አለ፣ ድራይቪንግ ላይሰንስ አለ፣ ወይም የጥገኝነት አለ። እኛ አይዲ ካርድ ብለን እንመርጣለን፣ አይዲ ካርድ ስላለኝ። ከዛ በፊት ለፊቱና በጀርባው በኩል ያለውን መታወቂያችሁን ፎቶ አንስታችሁ ታስገቡታላችሁ። ዲጂታል ቢሆን ይመረጣል። ከዛ የመጀመሪያው በፊት ለፊቱ፣ በጀርባው ሁለተኛው ላይ ደግሞ በጀርባው በኩል አንስታችሁ ትልኩታላችሁ። ከዛ ዲፖዚት ለማድረግ ብር ለማስገባት ለመግዛት ፒቱፒ ላይ ማርኬት ለማድረግ ዲፖዚት ነው እነካትና ፒቱፒ ትሬዲንግ የምትለው እነካታለን። ከዛ በኋላ የምንገዛበት ዋጋ ዝርዝር አለልን። ሊሚታችንን መርጠን የምንፈልገው ዋጋ የተመቸን ዋጋ መርጠን እንገዛለን ማለት ነው። ይሄን የመሳሰሉና ሌሎች መረጃዎች ለማግኘት አካውንታችንን ሰብስክራይብ አድርጋችሁ ጠብቁን። በፓርቲቱ ደግሞ ወደ ኤክስነስና ወደ ባይቢት እንዴት አድርገን እንደምንልክ አሳያችኋለሁ። እስከዛው የሳምንት ሰው ይበለን።